የምንኩስና ሕይወት የተጀመረው እንዴት ነበር? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአዳም ሚዲያ መንፈሳዊ ዩቲዩብ ቻናል ቤተሰቦቻችን እንደምን ቆያችሁን? አሜን። እግዚአብሔር ፍጹም ሰላም በሁላችን ላይ ይደር እያልን ዛሬ በአዲስ መርሃ ግብር ወደ እናንተ መጥተናል። እናንተም እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ እያልን ወደ መርሃ ግብራችን አመራን። የምንኩስና ሕይወት የተጀመረው እንዴት ነበር? ከመጽሐፍ ቅዱሳዊ መነሻዎቹ ባሻገር የምንኩስናን ታሪክ ስናጠና በአራተኛው ክፍለ ዘመን እንደተጀመረ ይታወቃል። ለ300 ዓመታት በአሰቃቂው ዘመነ ሰማዕታት ቅድስት ቤተክርስቲያን መከራ ስትቀበል ክርስቲያኖችን በየቀኑ ሲገደሉ የነበረበት ዘመን ድንገት አበቃ። በደማቸው ለመጠመቅና በሞታቸው ክብር ለመቀዳጀት የተዘጋጁ ምእመናን ድንገት በቃ እንግዲህ አትሞቱም የሚል አዋጅ ታወጀባቸው። እረፍት አገኘን ብለው የተደሰቱ እንደነበሩ ሁሉ ለሰማዕትነት ቆርጠው ለክብር አክሊል ተዘጋጅተው የነበሩ ብዙዎች ግን ድንገት ሰማዕትነት ሲቆም አዘኑ። ከሰማዕትነት ክብር ወርደው እንደ ማንኛውም ሰው መኖር ከበዳቸው። ስለዚህም በሰይፍ ባይሞቱም በፈቃዳቸው ሞተው ለክርስቶስ ያሆኑ ሊኖሩ ወደ ገዳማዊ ሕይወት ወደ ምንኩስና ጎረፉ። ይህ ክስተት ለምንኩስናና ለገዳማዊ ሕይወት ምክንያት ሆነ። ዝቋላን በመሳሰሉ ገዳማት የሚገኙ መነኮሳት በስጋ የሚሞቱበት ቀን ሳይደርስ በክርስቶስ ፍቅር በፈቃዳቸው የሞቱ ሐዋርያው እንዳለው ስጋን ከክፉ ምኞቱና መሻቱ ጋር የሰቀሉት ናቸው። ሰማዕትነትም ቀድሞ የተመኙት ክብር ነበር። በእነርሱ መገደል የሞት ነው። በእነርሱ ጸሎት ብርሃንነት የምንኖር፣ ስንጨነቅ ከእግራቸው ስር የምናለቅስ፣ በዓለም ማዕበል ስንላተም በመስቀላቸው መልህቅ ወደ ጸጥታ ወደብ የምንደርስ እኛው ነን። ባለቆቡ ሰማዕቱ አባቴ ሆይ እርሶን የገደሉት የኔን ተስፋ ነው። ሰማዕቱ መነኩሴ ሆይ በእርሶ ሞት የተቀደደው የእምባዬ መሐረብ ነው። አንጀታችን በሐዘን እርር የሚለው ለእናንተ ሳይሆን ለራሳችን ነው። ከእናንተ ጸሎት በቀር ምርኩዝ የሌለን እኛ ይለቀስልን እንጂ ለእናንተ አናለቅስም። ቀድማችሁ የጠላችኋት ዓለም ብትጠላችሁ አይገርምም። በፍቅሯ ለተሸነፍን ለኛ ግን እንባ ያስፈልገናል። እውነተኛዋ ቤተክርስቲያን የትኛዋ እንደሆነች ዘመነ ሰማዕታትን የምትደግመዋ የክርስቶስ ቤተክርስቲያን ማን እንደሆነች በደማችሁ ያሳያችሁ ምስክሮች ሆይ ለኛ እንጂ ለእናንተ አናለቅስም። የኛን እግር ከማጠብ፣ የኛን ምሶት ከመስማት፣ የኛን የክርስትና ስም ዘውትር በጸሎት ከመጥራት፣ እኛን ተቀብሎ ከማስተናገድ አረፍ ብላችሁ ከመነኮሳችሁለት አምላክ እቅፍ ስለገባችሁ አናዝንም። የምናዝነው በተራራ ላይ ያለ መብራት ለጠፋብን ለኛ ነው። የኛ ደብረ ታቦር ዝቋላ ስሉስ ቅዱስ በደመና ይጋርድሽ እንጂ ምን እንላለን? ገዳምንና ገዳማውያንን መንካት የንቡን ቀፎ ማፍረስ ነው። ቤተክርስቲያን ከቅዱስ ሲኖዶስ እስከ አቃቢት ያሉ ሁሉ በገዳም ቀፎነት የተሰሩ የማር እንጀራዎች ናቸው። ማሩን የሚጋግሩት ንቦች ያሉት ከቀፎ ገዳም ውስጥ ነው። የአቡነ ገብረ መንፈስ ቅዱስ የቆብ ልጆች በአስኬማ ላይ የሰማዕትነት አክሊል የደረባችሁ ቅዱሳን መነኮሳት ጸልዩልን። በዙፋኑ ፊት ቆማችሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ለሚኖሩት ላይ እስከ መቼ አትቀበልም? ብላችሁ ስለኛ ማልዱ። አሜን። ይቆየን። የዛሬው መርሃ ግብራችንን በዚሁ አበቃን። በቀጣይ በአዲስ መርሃ ግብር እስከምንገናኝ የእናታችን የቅድስት ድንግል ማርያም አማላጅነት የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍጹም ቸርነት አይለየን እያለን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮዎቻችንን ላይክ እና ሼር በማድረግ ያላችሁን ሀሳብ አስተያየትም በኮሜንት ላይ አሳውቁን እያለን በዚሁ አበቃን። እግዚአብሔር ፍጹም ሰላም ይብዛልን። ሰናይ ጊዜ